የጂም ስፖርታዊ እንቅስቃሴ የጡንቻ ቡድን ጥምረት። ዛሬ የጂም ክፍለ ጊዜዎችን የበለጠ ለመሙላት ወደ ምርጥ የጡንቻ ቡድን ውህዶች እየገባን ነው። ወደ እሱ እንግባ። ትክክለኛ የጡንቻ ቡድኖችን ማጣመር በስፖርት እንቅስቃሴው ላይ ትልቅ ለውጥ ሊያመጣ ይችላል። በመጀመሪያ ስለ ክላሲክ ጥምረት እንነጋገራለን እና ትስስር። እነዚህ ጡንቻዎች በተፈጥሯቸው አብረው ይሰራሉ፣ በተለይም በግፊት እንቅስቃሴ። እነሱን አንድ ላይ በማሰልጠን ችሎታቸውን በእጥፍ እያሳደጉ ነው። በመቀጠል ጀርባና ቢሴፕስ አሉ። መጎተት ሁለቱንም እንደሚሰራ አስተውለው ያውቃሉ? በትክክል። በተመሳሳይ ቀን በእነዚህ ላይ ማተኮር የመሳብ ኃይልን ይጨምራል። እና እግሮችን እና ትከሻዎችን አይርሱ። ምንም እንኳን ያልተለመደ ቢመስልም መቆንጠጥ እና መጫን ለተመጣጠነ የሰውነት አካል የኃይል ማመንጫ ጥምረት ሊሆን ይችላል። ከፍተኛ ትርፍ ለማግኘት በሚቀጥለው ስፖርታዊ እንቅስቃሴ ውስጥ እነዚህን ጥንብሮች ይሞክሩ። ለተጨማሪ የአካል ብቃት ምክሮች መውደድ እና ሰብስክራይብ ማድረግን አይርሱ። በሚቀጥለው